አስቡት ለሊት ጩኸት ሰምታችሁ ከእንቅልፋችሁ ስትነሱ እቺ ሴትዮ አልጋችሁ አጠገብ ቆማ ስታገኙት። በ1970 ሉዚያና ውስጥ እቺ ሴትዮ ባርቢኪው በመባል ትታወቃለች። እሷም ጥሩ ወጥ በመስራት ትታወቃለች። ያ ወጥም የስጋ ወጥ ነበር። እዚህ ከጀርባ የምትመለከቱት ሆቴሏ ነው ማለት ነው። 15 ቤድሩም አለው እና ተወዳጅ ምግብ ታቀርባለች። እንደዚህ ሬስቶራንቷ ቢዚ ነው። በጣም በቢፍ ስቲው ትታወቃለች። ሁሉም ሰው ነው የሚያውቃት። በ1970 ውስጥ ነገሮች በዚህ መልኩ እያሉ በ1972 ውስጥ ሬይ የሚባል ሰው መንገድ እየሄደ ይመሽበታል። እሱም ሆቴል ውስጥ ሊቆይ ይወስናል ማለት ነው። በዚህ ጊዜ እሷም ጠይቋለች፣ እዚህ እንዳለ የሚያውቅ ሰው አለ ወይ ብላ ጠይቋለች። እሱም አረ ማንም አያውቅም፣ ለቤተሰቦችም አልነገርኳቸውም፣ እኔ ብቻ ነኝ ማንም አያውቅም ብላታል። ሬይም ቼኪን አድርጎ ከጨረሰ በኋላ ምግቡን ይበላና ወደ ሩሙ ይሄዳል። ወደ ሩሙም ሄዶ እንቅልፍ ይተኛል። ከእንቅልፉ 8 ሰዓት ተኩል ላይ የሆነ ጩኸት ይሰማል። ያ ጩኸት ሰምቶ ይነቃል። ስነቃም ሴትዮዋ ቆማለች። በዚህ ጊዜ ልትወጋው ትሮጣለች። እሱም ሮጦ ያመልጣታል እና ለፖሊሶች ያለውን ነገር ሁሉም ነገር ያሳውቃል። ፖሊሶችም ይመጣሉ፣ ይጠይቋታል። ፖሊሶችም ስጠይቋት ብዙ ጊዜ እኮ አያመልጡኝም፣ ይሄኛው እንዴት አመልጠኝ ትላቸዋለች። ግልጽ ነው የነገረቻቸው። በዚህ ጊዜ እነሱ ዲፕ ኢንቨስቲጌሽን ማድረግ እንዳለባቸው ይወስናሉ። ውስጥ ገብቶ ሁሉንም ነገር ሬስቶራንቱ መመርመር ይጀምራሉ። ፖሊሶቹ ምርመራውን ከጨረሱት በኋላ ያ ቢፍ የምትሰራው ተወዳጅ ምግቧ ትክክለኛ ቢፍ አልነበረም። ያ ሁሉ የሰው ልጅ ስጋ ነበር ማለት ነው። እዛ 15 ሩም ነበራት። 15 ውስጥ እየገባች አንድም አምልጣ ታውቅም ነበር። ላይክ ይሄ ሁሉ ነበር ሰው ስታበላይ ነበር። ይሄ ሰውዬ ብቻ ነው ሰርቫይቭ ማድረግ ነበር። ጨካኝ ናት።